የተወደዳችሁ የዩቱብ ቻናሌ አድማጭና ተመልካች የዴዚን እናት ተሳድቤያለሁ አለች። እውነት ለመናገር በጣም ነው የሚያሳዝነው። አሁን እዚህ ሶሻል ሚዲያ ላይ ለዚህ ለሁለቱ ጥንዶች ምን ይጠቅማቸዋል? እኔ ስመለከት በአብዛኛው ልክ በህይወት እያለች ተጸጽቷቸው ወይም ደግሞ ቆጭቷቸው ይቅርታ እንደ መጠየቅ ይልቅ ልክ አሁን እዚህ መጥተው ማልቀስ ይቅርበኝ ምናምን አሁን ለእነሱ ምን ይጠቅማል ነው? ለእሷ ምን ይጠቅማል? ለማቿ እግዚአብሔር አምላክ ነፍሷም በአጸደ ገነት ያኑረው። በጣም ያሳዝናል። እንደዚህ ሆኖ በንዴት ልጄ ነገ ትልቅ ቦታ ትደርሳለች ብላ ለእሷ አስባ ለልጇ ነው፣ በነገራችን ላይ ለልጇ አስባ ነው ይህን ሁሉ ዋጋ የከፈለችው። እና እዚህ እኔ እንደማያቸው ከሆነ አንዳንዶቹ ማለት ነው ምን አገባቸው በእናትና ልጅ ጣልቃ መሀል ሆይ 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 ብላችሁ ይሄው እናቷም በንዴት ነው እንግዲህ ህይወቷ ያለፈው ማለት ነው። ግን አሁን እዚህ ጋር መጥተው እኔ ይቅር ትበለኝ እናቷን እንደዚህ ተሳድቤያለሁ፣ እናቷን እንደዚህ መጥፎ ቃል ተናግሬያለሁ፣ ይቅር ትበለኝ ምናምን። አሁን ምን አገባችሁ? ሲጀመር ምንም አይመለከታችሁ ነው የገባችሁት። ሰው እዚህ ጋር ተሰባሪ ነው። አሁን አንቺ ይቅርታ ብትጠይቂ በእርግጥ ይቅርታ ከይቅርታ በላይ ምንም ነገር የለውም። ግን መጀመሪያ ከመናገራችን በፊት ቀስ ብለን ማስተዋል የሚባል ነገር አለ። ማስተዋል በልጅና በእናት መሀል ምንም አይነት ጣልቃ መግባት የለብንም። ልጅቷ ትናገር፣ እናቷ ናት። እናቷ ደግሞ ለልጇ መጥፎ ነገር አስባ አይደለም፣ እናት ነች፣ ብቻዋን ያሳደገቻት። ስለዚህ ያለ እናት ያለ አባት አሳድጋ እዚህ ጋር እኛ እንሆንሻለን እኛን እንዴ አሌክስን እኮ አሁን ያወቀችው አሁን አይደል እንዴ? ከስንት አመት በኋላ ከ20 ምናምን አመት በኋላ ነው ያገኘችው አይደል እንዴ? እናቷ ግን ከልጅነት እስከ እውቀት ለእሷ ስንት ዋጋ ከፍላለች። ስንት ያልተነገረ እናት ለልጁ ምን ያህል ዋጋ እንደሚከፍል አታውቁም። የማታውቁ ናቸው እዚህ እሷን ልትሳደቡ እንትን ያላችሁ። ግን ብታውቁ ኖሮ አይ እኔ ምን አገባኝ። እነሱ ሁለታቸው እናትና ልጅ ማስማማት ሲቻል ኦልሬዲ አሁን አልፏል፣ ያለፈው አልፏል። ግን መጠንቀቅ ያለባችሁ ለእነሱ ነው። እነሱ አሁን ያሉበት ሁኔታ ምን ላይ ናቸው? እነዚህ ሁለት ልጆች ማለት ነው። በተለይ ዴዚ ማለት ነው ምን አይነት ውስጥ እንዳለች አታውቁም። አሁን የምትጠባበቁት እሷ ወደ ሶሻል ሚዲያ መታ መልስ እንድትሰጥ ምናምን ነው አይደል? አትመጣም። እንዴት ነው የምትመጣው ስታስቡት? በሶሻል ሚዲያ ነው እናቷን ያጣቻታል እንዴ? ብዙ ነገር ከእናቷ የወጣችው በሶሻል ሚዲያ ነው። ሶሻል ሚዲያ ውስጥ ገባች። እናቷ ደግሞ ልጇን ለማዳን ተይ እንደዚህ ተመለሽ፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም። ይሄ እኮ የማንኛውም ወላጅ እንትን ነው አይደል እንዴ? የፈለገ ነገር ቢሆን እናት ለልጇ መጥፎ ነገር አታስብም። እናንተ ግን እንዴ እሷ በቃ ከ18 ዓመት በላይ ናት፣ ምርጫዋን ትወስዳለች። እንደዚህ አሁን እዚህ ጋር ትምህርት ለሌሎች ትምህርት መሆን አለበት እዚህ ጋር ቀጣይነት። ምክንያቱም አሁን ሶሻል ሚዲያ የሚከታተሉ ወይም ደግሞ በሶሻል ሚዲያ ውስጥ የታወቁ ልጆች ፋሚሊውን ወይም እናት አባትን ላይሰሙ ይችላሉ። ልክ እንደ ዴዚ ማለት ነው። ዴዚ በእርግጥ ውጭ ሀገር ነው ተወልዳ ያደገችው፣ አሜሪካን ነው ተወልዳ ያደገችው። የውጭ ሀገር ልጆች በቃ ከ14 ዓመት በኋላ ሁሉን ነገር በራሳቸው መወሰን የራሳቸው እንትን ማለት ይፈልጋሉ። ምክንያቱም የሀገሩ ሕግ በቃ ራሳቸውን እንዲችሉ ያበረታታል። እኛ ሀገር ስትመጡ አይደለም በ20 በ18 ዓመት በ40 ዓመትም አይወጣም ከቤተሰብ። ግን ይሄ ያለ ሆኖ ግን እዚህ ጋር እኛ በወላጅ መሀል መግባት የለብንም። ትምህርት ሊሆን ይገባል ብዬ አስባለሁ። እኔ እንደኔ አሁን እዚህ ጋር እየመጣችው እናቷን አስቀይሜያታለሁ ይቅር ትበለኝ። ኦልሬዲ አልፋለች፣ ነፍሷን በአጸደ ገነት ያኖረው። ለዴዚም ደግሞ መጽናናቱን እንመኛለን። ስለዚህ በማያገባችሁ መግባት የለባችሁም። ዜዶ አሁን አንቺ በጣም ስትሳደቢ ነበረ። እውነት ለመናገር በጣም የምትሳደቢው ስድብ መጥፎ ነበረ። እኔ ሰምችሻል። ግን እንዲህ ለምን አስፈለገ? አሁን ተጸጸትሽ አይደለ? ኦልሬዲ
ምነው ባልተሳደብኩ ኖሮ፣ ምነው እንዲህ ባላልኳት ኖሮ፣ እንዴ ምን አገባሽ? ምን አገባሽ? እናትና ልጆች ናቸው የተጣሉት አይደል እንዴ? ሲቻል እንደውም ልጅቷን ነበረ ዴዚ የፈለገ ነገር ብታረግሽ እናትሽ ናት። በቃ እናት ናት እንዴ። ተውት፣ ሌላውን ተውት። 9 ወር በሆድ ውስጥ ተሸክሞ የወለደ ነው የሚያውቀው። ማለት ልጅን ወልዶ ያሳደገ ነው ስለ ልጅ ማውራት የሚችለው እንጂ ምንም ነገር ሳታዩ መፍረድ ተው። በቃ ትምህርት ይሆናል ለሌላውም ማለት ነው። እና ዜዶ ጥፋተኛ ነሽ? አዎ ጥፋተኛ። ጥፋትሽን እዚህ ጋር መተሽ አምነሻል። እሺ የሰው ልጅ ይሳሳታል፣ ያጠፋል። ደግሞ ይቅር የሚለው አምላክ ይቅር ይላል። ይቅር ካል ስለዚህ ለሌላም ትምህርት እንዲሆን ማለት ነው። ከዚህ በኋላ ሌላም ልክ ዴዚን ተከትሎ የሚመጣ ሊኖር ይችላል። እናት አባቱን በሶሻል ሚዲያ የሚያዋርድ የሚሳደብ። ግን ዴዚ አላሰበችም። ድንገት ነው እናቷን ያጣችው። እንዴት ሆነ? አሁን እኮ ዴዚ ብትወልድ እንደሚታረቁ ነው። ምክንያቱም እናት የፈለገ ቢሆን አትጨክንም፣ በእናቷ አትጨክንም። ልጅም ቢሆን አትጨክንም፣ እናትም ቢሆን አትጨክንም። ምን አለ መሰላችሁ ጊዜያቶች ሲሄዱ ማለት በወቅቱ ሁለታቸውም ሊበሳጩ ሊናደዱ ይችላሉ። ግን ጊዜ ይፈታው ነበረ። አልታደለችም ዴዚ እናቷን በዚህ ሁኔታ እናቷን ማጣት በጣም ከባድ ነው። እና እየወጣችሁ በተለይ ለዴዚ የምትቀርቡ ሰዎች ዴዚን በቃ እንደዚህ ነው ከጎኗ መሆን ያለፈውን ሪከርድ የተደረገ ያለፈውን እያወጣችሁ ታሪክ ለእሷ እንደዚህ ሶሻል ሚዲያ በእርግጥ በአብዛኛው ለገንዘብ ብሎ ነው የሚሰራው። ስለዚህ እናንተ ደግሞ አታውጡ። እሷን ማጽናናት፣ ከጎኗ መሆን። አሁን ሰው ነው የሚያስፈልጋት ዴዚ። ስለዚህ አሌክስ ደግሞ ዜዶ ማለት ነው፣ ዜዶ ተሳስተሻል። ከዚህ በኋላ ሌሎቻችሁም ትምህርት ሊሆናችሁ ይገባል። በእናትና በልጅ መሀል ጣልቃ መግባት በጣም ብልግና ነው። በጣም እንዴ የፈለገውን ታርግናት። እናት እኮ ናት። አመጣ 9 ወር በሆዷ ተሸከማ አመጣ ምጥ ሴት ልጅ ብዙ ፈተና ነው። ልጅ ስትወልድ የምታየው ብዙ ፈተና ነው። እናንተ ደግሞ እሱም ማገናዘብ አለባችሁ። አይ እሷ በቃ 18 ዓመት ሞልቷታል። ራሱ አሌክስ ራሱ እኮ እናቱን ሲሳደብ ነበረ እናቱን። አንቺ 21 ዓመት ሙሉ በቃ ልጅቷን እንደፈለግሽ ነው ያረግሻት፣ እንደፈለገች ሳትሆን ምናምን እያለ ብዙ ሲናገር ነበረ። ግን እናት ናት እኮ እንዴ! ነገ እኮ እሷ እኮ ዴዚ እኮ ደግሞ እየተማረች ናት። የሰለጠነ አገር ሆና ነው የተወለደችው። የተማረች ናት። እና ታዲያ ለምንድን ነው እኔም ብሆን እንደዛ ነው የማደርገው? እንዲህ እኔም ብሆን በቃ እኔ የምፈልገው በእርግጥ የአሁን ልጆች ማለት ቴክኖሎጂም እንትን ስላለ በጣም ፈጣኖች ናቸው። ምክንያቱም የተወሰነ ስቴፕ ከቤተሰብ ጋር የሆኑና ከዛ በኋላ በራሳቸው መንገድ ነው ቶሎ ፈጥነው የሚወጡት። ግን ደግሞ ወላጅ ደግሞ ክትትል ማድረግ ግዴታ ነው እንዴ! ለልጁ ግዴታ ማድረግ አለበት፣ ክትትል ማድረግ አለበት። ያ ወላጅ ለምንድን ነው? ለልጆቹ መጥፎ ነገር እንዳይውሉ ነው አይደል እንዴ? ልጆቹ መጥፎ ቦታ እንዳይውሉ በማሰብ ነው እንጂ ሰው ልጁን እናትና አባት እናት ልጇን ጠልታ ነው እንዴ? ዴዚን ጠልታ ነው እንዴ? አይደለም። አስተምራታለች፣ ስራ ይዛለች፣ በጣም ጎበዝ ናት። ስለዚህ እናቷ ለልጇ ዋጋ የከፈለችው እሷና እሷ ብቻ ናቸው የሚያውቁት፣ እሷና ፈጣሪ።